ወሎ ከተማ ያዘው ህዝብሃ ከነዩ አዜን ተከነዩ መጥመጣ ማነው ሰዩ ሰታ በርግኒ ላገተ ገንሳ ምርቾ ጎርገስ አንድ ጀመር ሙርቹ ቢደኖ በሬ ጎፈኖጋ አስናም የኖርቹ በርግ ከሰታት ከተሚ ጋንጋ ከተሚ አስተዳዳሪ ጋንጋ በርግና ምርቹ ዞኒ ደረጃን ዞኒ አንዱ ከሻንቹ ከኒ ፍሪት አዲስ አበባኒ አሴማ ቃልዮ ኢሰሌን በርግኖቹ ነው በርግናም ችግር ወስባ በርግን ከናቸው አስናሚያቲ ይወጣታለ ነው ምናልባት ቁጥሩስ ኩሩስ ነገረ ችግሩ በርግን ከናቸው ከተማ አስተዳደር ከመጡ ለሞሚኔን ገዛ በርግና ማለት ችግር ወስባ አላሁ አክበር 2 ሚሊዮን ነው ያለው ተላገታ ሀሴንታ ጉደለ ችግር ይወስበይ ማርቾይ እነ ዶክተርም እናመሰግናቸዋለን ላይ ከርጀዛን ክፍላችሁ መጀመሪያ ላይ የዞናችን ምክትል አስተዳዳሪ መልእክት ስላስተላለፉ በዛ ጠቅለል ያለ ነገር ይሆናል በሚል ነበር። አጋጣሚ ሆኖ የመጅሊሳችን ዋና ኃላፊ የተወሰነ መልእክት ለሹማግሌው ለዑለማዎችም ለወጣቱ ለባለሀብቱም የተወሰነ ነገር እንደ ከተማ አስተዳደር መልእክት ሊታስተላልፍ በሚል በተሰጠኝ እድል ነው የተወሰነ ነገር እያነሳሁ ያለሁት። እንደ ቁሊቶ ከተማ አስተዳደር ይሄ የሱና ዩኒቨርሲቲ ማዕከሉ ተጀምሮ እስከሚጠናቀቅ ድረስ በጉልበትም በገንዘብም በቁሳቁስም በማንኛውም ነገር በቅርበት የሚደግፈው ነው ሊሆን የሚችለው። ለዚህ ደግሞ የከተማ አስተዳደሩ ቤቱ ክፍት ነው፣ ችግር የለውም። በሩን ክፍት አድርገናል። በማንኛውም ነገር ላይ የምትቸገሩት ነገር ካለ ቀረብ ብለን የምናግዛችሁ ነገር እንደምናግዛችሁና ፕሮጀክቱ ደግሞ በተያዘለት ጊዜ በተባለው ቀንና ወርም ሊሆን ይችላል እንድትጠናቀቅ እንደ ከተማ አስተዳደር ማድረግ ያለብን ጉዳዮችን ማንኛውም ነገር እንደምናደርግ ለማረጋገጥ ነው። እንደ ሀላባ አጠቃላይ እንደዚሁም በተለያየ መልክ ያው መረጃ ያላችሁ መረጃዎች ብቻ ሳይሆን በቅርበት የምታውቁት ነገር አለ። ህዝቡ ለየትኛውም ጉዳይ ዝግጁ ነው። ለማንኛውም ለህዝብ ሊጠቅሙ በሚችሉ እንደዚህ አይነት ሃይማኖታዊ ጉዳይ ብቻ ሳይሆን ከዛም እዚህ ዓለማዊ ለሆኑ ጉዳዮችን ለተባለው ነገር ቀረብ ብሎ የሚችለውን ሁሉ አስተዋጽኦ የሚያደርግ ማህበረሰብ ያለበት ነው። በዚህ ማህበረሰብ ውስጥ ሆኖ ደግሞ ብዙ እውቀት አላቸው፣ አቅም አላቸው፣ ብዙ ዑለማዎችን የፈጠሩ ዑለማዎች ኢማሞችም ያሉበት አካባቢ ነው። አሁን ባለንበት ደግሞ ብዙ ልጆች ወጣቶች ሐፊዝ የሆኑ ያሉበት የተጀመሩ ነገሮች ጥሩ ናቸው። ያን ደግሞ እኛ በቀጥታም በተዛዙሪ በምንችለው መልክ የምንደግፈውና ይሄ የመጣው ፕሮጀክት ቀላል አይደለም፣ በጣም ትልቅ እስካሁን ድረስ ከተሰሩ እየተሰሩ ካሉ ፕሮጀክቶች ትልቁ ብለን የምንነሳው ፕሮጀክት ስለሆነ ለዚህ ፕሮጀክት ህዝብንም በማስተባበር ባለሀብትንም ሊሆን ይችላል የመንግስት ሰራተኛ እንደ አመራር የምንችለውን ነገር ሁሉ በመጅሊሱ ጎን ሆነን ከእናንተ ጋር ሆነን የምንሰራው መሆኑን ለማሳሰብ ነው። ይህን ያህል መልእክት ካስተላለፍኩን እንግዲህ በዚህ ቢበቃና ለተሰጠኝ እድልም እንደ ከተማ አስተዳደር በጣም ለማመስገን ይወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።